ስራ ቦታ ላይ ሚናን ለይተህ እወቅ። ያንተ ሚና ስራ ቦታ ላይ ምንድነው? መስሪያ ቤት ላይ ሚናህ ምንድነው? ስራ ለመስራት እንደምትሄድ ይታወቃል። ተግባራትን ለማስቀጠል እንደሆነ ይታወቃል። የተወሰኑ ተግባራትን ለማከናወን የስራ ቅደም ተከተሎችን ለመፈጸም ሁሉንም ሊሆን ይችላል ከዛ የተገኘው። ነገር ግን ያንተ ሚና ምንድነው? ጌም ፕላን እንደምታዋቀረው አይነት ነው። የጨዋታ ዕቅድ ወይም ጌም ፕላን ምን ስራዎችን እንደምትከውን ለይቶ ያሳይ። ሚና ምን ማስተባበር እንዳለብህ ይነግራል። የሐሳብ ሰው ልትሆን ትችላለህ፣ አወያይ ልትሆን ትችላለህ፣ የህዝብ ግንኙነት ባለሙያ ልትሆን ትችላለህ፣ ዲፕሎማት ልትሆን ትችላለህ፣ መሪ ወይም ታስክ ማስተር ልትሆን ትችላለህ፣ አነቃቂ ልትሆን ትችላለህ። ስለዚህ እያንዳንዱ ሚና ከየትኛው ቡድን ጋር መስራት እንዳለብህ ያመለክታል። ምክንያቱም ሁላችን የቡድን ሰዎች ስለሆነ። ስለ ቡድን ካነሳነ አንድ ጥናት አለ። ዶክተር ሜርዴዝ በልቪን የሚባል ሰው ያጠናው ጥናት አለ። 9 የተለያዩ የቡድን አባት ሚናዎች አሉ ይለናል። አንደኛው ፕላንት ነው። እነዚህ ዋነኞቹ ሐሳቢዎች ናቸው። አዳዲስ ሐሳብን ያመነጫሉ፣ ለችግሮች መፍትሄ ያቀርባሉ፣ ፍጹም ሌሎችን ባልጠበቁት መንገድ ያስባሉ። ማለትም በጎን፣ በላይ፣ በታች፣ በጥልቀት በተለያየ መንገድ ይመለከቱና ለዛ ሐሳብ ይሰጣሉ። ሁለተኞቹ ደግሞ ሀብት አሳሾች ወይንም ሪሶርስ ኢንቨስቲጌተር ናቸው። ፈጣሪዎች ናቸው። ሐሳብ መውሰድ ያስደስታቸዋል። ከነሱም ጋር ይጓዛሉ። ሐሳባቸውን ማመቅ አይመቻቸውም። መደበቅ አይወዱም። በጣም ዝነኞች ናቸው። ሶስተኞችን እንውሰድ። አስተባባሪዎች ወይንም ኮኦርዲኔተር ስነ ምግባራቸው ከፍተኛ ነው። በጣም የታቀቡ ናቸው። ዓላማቸው ላይ ነው ትኩረታቸው። ቡድኑንም ያዋሃዳሉ። አራተኛ ቅርጽ አስያዦች ወይም ሸፐር ያሰቡትን፣ ያቀዱትን፣ ያለሙትን ከማሳካት ወደ ኋላ የሚያደርጋቸው አንዳችም ኃይል የለም። ፈተናዎች አስደስታቸዋል እና ውጤትም ያገኙበታል። አምስተኞቹ ሞኒተር ኢቫሉዌተር ናቸው። ይተነትናሉ፣ ያመዛዝናሉ፣ ይመዝናሉ። የተረጋጉ ናቸው፣ የተነጠሉ ናቸው። ዓላማቸውን መሰረት ያደረገ እሳቤ ያስደስታቸዋል። ወይንም እነሱ ማሰብ የሚፈልጉት ዓላማቸውን መሰረት አድርገው ነው። ስድስተኛ የቡድን ሰራተኛ ቲም ወርከር ደጋፊዎችም ተባባሪዎችም ናቸው። በጣም ጥሩ የዲፕሎማሲ ሰው ናቸው። የሚጨነቁትም ለቡድኑ ምን ጥሩ ነገር ላበርክት ብለው ነው። ሰባተኛ ተግባሪዎች ወይንም ኢምፕሊመንተር ድርጅታዊ ክህሎታቸው በጣም ጥሩ ነው። በጋራ መግባባት የሚከወን ድርጊት ይጋራሉ። ስራው እንዲፈጸም ይፈልጋሉ። ስምንተኛ ፈጻሚዎች ወይም ኮምፕሌተር እያንዳንዱ ጥቃቅን ነገር መፈተሽ ማረጋገጥ ያስደስታቸዋል። ህሊናቸውን ለትጋት ለመፈጸም ይጠቀሙበታል። ዘጠነኛ ልዩ ባለሙያ ወይንም ስፔሻሊስቶች ልዩ የሆነ ዕውቀት ወይንም ጥበብ ለማግኘት በጣም ቆራጥ ናቸው። በጣም የላቀ የሙያ ባህሪ ያላቸው መሪዎች ናቸው። የውሳኔ ሰዎች ናቸው። ሐሳብ ተነስተን ጥያቄዎችን እንጠይቅ። አንተ ከተጠቀስናቸው 9 የቡድን ባህሪያት ወይንም ሚና ራስህን ከየት አገኘው? ከቡድን ውስጥ የምትጫወተው ሚና ምንድነው? በሚናህ ወይም ባለህ ተሳትፎ ደስተኛ ነህን? መለወጥስ ትፈልጋለህ? ሚናህን በተገቢው መንገድ መገንዘብና ውጤታማ በሆነ መንገድ አስተዋጽኦ ማድረግ ለካምፓኒውም ለግለሰቡም ለአንተም እጅጉን አስፈላጊ ጉዳይ ነው። ያንተን ውስን ተግባራትን ለተሰየምክበት ኃላፊነት መውሰድን፣ ለትልቁ ምስል ማድረግ የምትፈልጋቸው አስተዋጽኦ መረዳትን፣ ተግባርህ ከካምፓኒው ግቦች ጋር መጣጣሙን የምትለይበት መንገድ ነው። ስራ ቦታ ላይ ሚናን ማወቅ ለምን ያስፈልጋል የሚሉትን የተወሰነ ነጥብ ለማንሳት እንሞክር። አንደኛ ምርታማነትን ያሻሽላል። ግልጽ የሆነ ሚና ግራ መጋባትንና የስራዎች እርስ በርስ መደራረብን ይቀንሳል። ይህ ደግሞ እጅግ ውጤታማ በሆነ መልኩ ተግባሮችን እንድትከውን ያደርጋል ብሎ ምርታማነትን ይጨምራል። ሁለተኛ ጭንቀትንና ግጭትን ይቀንሳል። ግልጽ የሆነ ሚና ግራ መጋባትን ወይንም አሻሚነትን ስለሚያስወግድ ግጭትን ይከላከላል። የተዋሃደና ፍሬያማ የሆነ የሥራ አካባቢ እንዲፈጠር መንገዱን ይጠርጋል። ሶስተኛ ተጠያቂነትን ይጨምራል። ግዴታዎች ምን እንደሆነ አውቀሃል? ለምትሰራው ስራ ለውጤቱም ለሽልማቱም ለብልሽቱም የሚፈጠር ከሆነ ተጠያቂ ከመሆን ወደ ኋላ አትልም። አራተኛ የቡድን ትብብርን ያሳድጋል። እያንዳንዱ ሰው ሚናውን ከተገነዘበ ቡድኑ ለጋራ ግብ ሲል ከፍ ባለ ውጤታማነት አብሮ መስራትን ያዳብራል። አምስተኛ ሙያን ከፍ ለማድረግ ያገለግላል።
ሚናን ተረድተህ ለድርጅቱ የምትጠበቅብን አስተዋጽኦ ታደርጋለህ። ይህ ደግሞ ወደ ላይ ከፍ እንድትልና ስኬት እንድታስመዘግብ ይረዳል። አመሰግናለሁ።